ካህን ኃጢአተኛ ቢሆን የሚሰጠን ጥምቀትና ቁርባን ዋጋ አለው ወይስ ድጋሚ መጠመቅ አለብን? የቤተ ክርስቲያን ቅድስና የሚለካውስ በአገልጋዮቿ ማንነት ነው ወይስ በራሱ በክርስቶስ? ሰላም ጤና ይስጥልኝ የዩቲዩብ ተመልካቾች። ዛሬ ወደ ኋላ 1700 ዓመታትን ተጉዘን በሰሜን አፍሪካ ምድር ቤተ ክርስቲያንን ለሁለት የከፈለውን ደም ያፋሰሰውንና ታላላቅ ሊቃውንትን ለከባድ ክርክር የዳረገውን የዶናቲዝምን ኑፋቄ ታሪክ አብረን እንመረምራለን። ይህ ታሪክ ስለ ትናንትና ብቻ አይደለም። ዛሬም በቤተ ክርስቲያናችን ውስጥ አገልጋዩ ከበደለ እምነቱ ወይም አገልግሎቱ ከንቱ ይሆናል ለሚሉ ወገኖች የሚሰጠው መልስ እጅግ አስገራሚ ነው። ከመጽሐፍ ቅዱስ መቃጠል እስከ ቅዱሳት ጳጳሳት መገደል፣ ከታላቁ አውግስጢኖስ ረቂቅ ክርክሮች እስከ ጽንፈኛ ታጣቂዎች ታሪክ ሁሉንም በአንድ ላይ ይዤላችሁ ቀርቤያለሁ። ይህ ታሪክ የሚጀምረው በ4ኛው መቶ ክፍለ ዘመን ነበር። ጥያቄው ቀላልና ግን ደግሞ ጥልቅ ነበር። አንድ ካህን ወይም ጳጳስ በግል ሕይወቱ ቢበድል እርሱ የሚፈጽማቸው የቤተ ክርስቲያን ምስጢራት፣ ጥምቀት፣ ቁርባን የመሳሰሉትን ይጸድቃሉ ወይስ አያጸድቁም? ይህ ጥያቄ በወቅቱ የነበረውን የክርስትና ዓለም ለሁለት ከፍሎታል። ታሪኩ የሚጀምረው በ303 ዓመተ ምህረት አካባቢ በሮማው ንጉሥ ዲዮቅልጥያኖስ ዘመን በነበረው ከባድ ስደት ነው። ንጉሡ ክርስቲያኖችን መጽሐፍ ቅዱሳቸውን እንዲያስረክቡና ለአማልክት እንዲሰግዱ አዞ ነበር። በወቅቱ 3 አይነት አመለካከት ያላቸውን ሰዎች ፈጠሩ። አንደኛው ሰማዕታት ሲሆን እስከ ሞት ድረስ የታመኑ ይባላሉ። ሁለተኛው ደግሞ ተናዛዦች ወይም ኮንፌሰር፣ ታስረውና ተገርፈው ሳይከዱ የተረፉ ማለት ሲሆኑ፣ ትራዲቶሪስ ደግሞ የሚባሉት የቤተ ክርስቲያን ቅዱሳት ዕቃዎችን ሁሉ አሳልፈው የሰጡ ወይም የካዱ መሪዎች ናቸው። ስደቱ ሲያበቃ እነዚህ ትራዲቶሪስ ማለትም አሳልፈው የሰጡት መሪዎች ወደ ቤተ ክርስቲያን ተመልሰው ማገልገል ጀመሩ። እዚህ ጋር ነው እንግዲህ ግጭቱ የተነሳው። በ311 ዓመተ ምህረት በካርቴጅ በአሁኑ ግዛት ቱኒዚያ አዲስ ጳጳስ ተመረጠ። ስሙ ሲሲሊዮን ይባላል። ነገር ግን ብዙዎች ይህ ሰው የተሾመው መጽሐፍ ቅዱስን አሳልፎ በሰጠ ትራዲቶሪ ጳጳስ እጅ ስለሆነ ሹመቱ ዋጋ ቢስ ነው፣ ኢንቫሊድ ነው ብለው ተከራከሩ፣ ተቃወሙ። ተቃዋሚዎቹም የራሳቸውን ጳጳስ እንደገና ሾሙ። መጀመሪያ ማጆሪነስን፣ ከዚያም ይህ ንቅናቄ ስሙን ያገኘበትን ዶናትስ ማግኔትስ ሾሙ። ዶናትስ ለ40 ዓመታት ያህል ንቅናቄውን በበላይነት መርቷል። የዶናቲስቶች ዋና ክርክር ቤተ ክርስቲያን የቅዱሳን ብቻ መገኛ መሆን አለባት አንደኛው ነጥባቸው ሲሆን፣ ሁለተኛው ደግሞ ኃጢአተኛ ካህን የሚያጠምቀው ጥምቀት ጥምቀት አይደለም። ሶስተኛው ነጥባቸው ከኛ ውጪ ያለው ቤተ ክርስቲያን በሙሉ የከዳተኞች ስብስብ ስለሆነ የጸና አይደለም። በዚህ ምክንያት ከነርሱ ውጪ የተጠመቀን ሰው ሁሉ ድጋሚ መጠመቅ አለባችሁ እያሉ ያስጨንቋቸው ነበር። ይህንን ኑፋቄ በእውቀትና በጽሑፍ የተዋጋው ትልቁ ሰው የታሪኩ ምሁር ቅዱስ አውግስጢኖስ ነበር። ቅዱስ አውግስጢኖስ የዶናቲስቶችን ስህተት እንዲህ ሲል አብራራ። የምስጢራተ ቤተ ክርስቲያን ቅድስና የሚመነጨው ከፈጻሚው ሰው ወይም ካህን ሳይሆን ከራሱ ከክርስቶስ የመነጨ ነው። ካህኑ እንደ መሳሪያ ብቻ ያገለግላል በማለት ሲሆን፣ አውግስጢኖስ ኤክስ ኦፔሬ ኦፔራቶ የሚለውን መርህ አጸና። ትርጉሙም ስራው የተከናወነው በተሰራው ስራ ራሱ ነው እንጂ በሰውየው አይደለም ማለት ሲሆን፣ ለምሳሌ አንድ የወርቅ ሳንቲም በቆሸሸ እጅ ቢሰጥህ ወርቅነቱን አይቀይርም። ካህኑ ቢበድልም እግዚአብሔር ግን በቃሉ የታመነ ስለሆነ በካህኑ እጅ የሚሰጠው ጸጋ አይጎልም የሚል እሳቤ ነበረው። ዶናቲስቶች በጣም ጽንፈኞች ነበሩ። ሰርከምሴሊዮንስ የተባሉ የታጠቁ ቡድኖችም ነበሯቸው።
እነዚህ ቡድኖች በሃይማኖት ስም በሰዎች ላይ ጥቃት ያደርሱ ጀመረ። አልፎ ተርፎም ሰማዕት እንሆናለን ብለው ራሳቸውን ገደል ውስጥ ይወረውሩ ነበር። በ411 ዓ.ም በካርቴጅ በተደረገ ትልቅ ጉባኤ ዶናቲዝም በይፋ ተወገዘ። መንግስትም ይህንን ኑፋቄ በኃይል እንዲቆም አደረገ። በመጨረሻም በ7ኛው መቶ ክፍለ ዘመን የእስልምና መስፋፋት በሰሜን አፍሪካ ሲመጣ የተከፋፈለችው የሰሜን አፍሪካ ቤተክርስቲያን አቅም ስለሌላት ዶናቲዝምን አብሮ እየጠፋ ሄደ። የዶናቲዝም ታሪክ የሚያስተምረን ትልቁም ነገር አለ። የቤተክርስቲያን የቅዱሳት ሙዚየም ሳይሆን የኃጢአተኞች ሆስፒታል ናት፣ መታከሚያ ናት። ፍጹም የሆነ ሰው የለም። ቤተክርስቲያንን ቅዱስ የሚያደርጋትም የሰዎች ማንነት ሳይሆን የክርስቶስ ቅድስና ነው። ዛሬም ቢሆን የቤተክርስቲያን መሪዎች ስህተት ስለሰሩ እምነታቸው፣ አገልግሎታቸው ስህተት ነው የሚሉ ሐሳቦች የዶናቲዝም የኑፋቄ ቅሬታዎች ናቸው። እምነት መመስረት ያለበት በሰው ላይ ሳይሆን በክርስቶስ ላይ መሆኑን ይህ ታሪክ በጉልህ ያሳየናል። አድማጮቼ፣ እንግዲህ የዛሬው ታሪካችን ይህንን ይመስላል። የዶናቲዝም ታሪክ ዝም ብሎ የጥንት ታሪክ ብቻ ሳይሆን ዛሬም ድረስ በውስጣችን ለሚመላለሱ ጥያቄዎች መልስ የሚሰጥ መስታወት ነው። ታሪክን ማወቅ ራስን ማወቅ ነው። እንዲህ ያሉ ጥልቅ የቤተክርስቲያን ታሪኮችን፣ ያልተሰሙ እውነታዎችንና መንፈሳዊ ማንነትን የሚያንጹ ትምህርቶችን በየጊዜው ወደ እናንተ አቀርብላችኋለሁ። ይህ ዕውቀት ለሌሎችም እንዲደርስ ሰብስክራይብ በማድረግ የሁል ጊዜ ተከታታይ እንዲሆኑም ደግሞ የደውል ምልክቷን በመጫን ቪዲዮ በለቀቅኩ ቁጥር የመጀመሪያ ተመልካች ይሁኑ። ይህ ቪዲዮ ለብዙዎች እንዲመክርና የዩቲዩብ አልጎሪዝም ለሌሎች እንዲያሳየው የእናንተ ላይክ ትልቅ አቅም ጉልበት አለው። እውነትን ለማወቅ ለሚፈልጉ ወዳጆቹም ደግሞ ይህንን ቪዲዮ በመላክ የዕውቀት አጋር ይሁኗቸው። ወደ እናንተ የማቀርበው የዛሬው ጥያቄ በአገልጋዮች ድካም ምክንያት ከቤተ ክርስቲያን የሚርቁ ሰዎችን ምን ብለው ይመክሯቸዋል? የታሪክ ውስጥ የትኛው ክፍል በይበልጥ ገረማችሁ? በኮመንት መስጫው ላይ አስቀምጡልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ የሰላም አምላክ ከሁላችን ጋር ይሁን እላለሁ። ተባረኩ።